መጀመሪያ ወደ ስልኬ መደወያ ቦታ ሄድና ባላንሴን አሳያችኋለሁ። ኮከብ 804 ብዬ ባላንሴን እዚህ ጋር እንደምታዩት ዜሮ ነው። ምንም አይነት ገንዘብ የለኝም። እንዴት አድርጌ ነፃ ኢንተርኔት ዳታ እንደምጠቀም አሳያችኋለሁ። እናንተም ስቴፕ ባይ ስቴፕ ካያችሁ ነፃ ኢንተርኔት ዳታ መጠቀም ትችላላችሁ ማለት ነው። አንድ አፕሊኬሽን አለ። ይህን አፕሊኬሽን ፕሌይ ስቶር ነው የምናወርደው። ሰቨን ኔት ይባላል። ሰቨን ኔት እዚህ ጋር ምልክት አደርግላችኋለሁ። አፕሊኬሽኑን በቀይ ምልክት ያደርኩላችሁ ፕሌይ ስቶር ላይ ሄዳችሁ ሰቨን ኔት ብላችሁ ሰርች ብታደርጉ ይሄኛው ይመጣላችኋል ማለት ነው። ይሄን ዳውንሎድ ታደርጋላችሁ። እንደከፈታችሁ ዳውንሎድ አድርጋችሁ እንደዚህ አይነት ኢንተርፌስ ይሰጣችኋል ማለት ነው። ሶ እንደዚህ ከገባችሁ በኋላ እዚህ ጋር ምን ሌተር ኤንድ ሌላው ደግሞ የስ ፕሊስ የሚል አለ። ይሄ ቴሌግራም ቻናላችሁን ጆይን እንድታደርጉ የሚፈቅድ ነው። እዚህ ጋር እንደምታዩት ሌተር የሚለው በኋላ ላይ ወይም ደግሞ አሁን ላይ ጆይን ማድረግ ፈልጋለሁ ካላችሁ ጆይን ማድረግ ትችላላችሁ፣ ብታደርጉ ይሻላል። ምክንያቱም የተለያዩ ሰርቨሮች ስለሚለቀቁ ለእናንተ ከዛ ላይ ሰርቨሮችን ማግኘት ስለምትችሉ ማለት ነው። ሶ እኔ በኋላ እኔ ጆይን ስላደረኩት ሌተር የሚለውን ተጭኛለሁ። ከዛ በኋላ እንደዚህ ከገባው በኋላ እዚህ ጋር እንደምታዩት 5 ሰዓት አለኝ ማለት ነው። ሰዓቶችን አድ አደርጋለሁ ማለት ነው። እዚህ ጋር አድስ የሚል አለ። አድስ ማስታወቂያዎችን እያየው ሰዓቶችን ይጨምርልኛል ማለት ነው። ሶ ማስታወቂያውን ባየው ቁጥር ለኔ የሚጨምርልኝ ሰዓት አለ። በዛ ሰዓት ልክ ነው ኢንተርኔቱን መጠቀም የምችለው ማለት ነው። ሶ ኢንተርኔት ዳታዬን አበራሁኝ። ከዛ በኋላ እዚህ ጋር እንደምታዩት አንዴ ክሊክ ሳደርገው ኮኔክት አለልኝ ማለት ነው። ሶ ሰርቨሮችን ኮኔክት ካለልኝ በኋላ ከዛ ምን አደርገዋለሁ ወደ ስራዎች ዩቲዩብ ልግባ። ዩቲዩብ ላይ ስገባ ዩቲዩብ ይከፍትልኛል ማለት ነው። እዚህ ጋር እንደምታዩት ዩቲዩብ እየገባው ነው። ቀደም ባላንሴን አሳይቻችኋለሁ። አሁን ኮኔክት አድርጌዋለሁ በኢንተርኔት ዳታውን ማለት ነው። እዚህ ጋር እንደምታዩት ዩቲዩብ፣ ቲክቶክ ላይ መግባት ትችላላችሁ። ኢንስታግራም፣ ቴሌግራም ላይ መግባት ትችላላችሁ። የፈለጋችሁትን የሶሻል ሚዲያዎችን መጠቀም ትችላላችሁ ማለት ነው። ሶ ይሄ አፕሊኬሽን ሰቨን ኔት ይባላል እንደነገርኳችሁ። ይህን አፕሊኬሽን ማግኘት የምትፈልጉ ካላችሁ ቀጥታ ከፕሌይ ስቶር ማግኘት ትችላላችሁ። ሰቨን ኔት ብላችሁ ሰርች በምታደርጉበት ጊዜ ይመጣላችኋል ማለት ነው። ሶ ቴሌግራም ግሩፓቸውንም ጆይን አድርጉ። ምክንያቱም የተለያዩ አፕዴትስ ኒውስ በሚኖርበት ጊዜ እዛ ላይ ይለቀቃል። እንደገና ደግሞ አዳዲስ ሰርቨሮችን እዛው ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እኔ ኢንተርኔት እየጠቀምኩ ነው፣ ቪዲዮ እያየሁ ነው ዩቲዩብ ላይ ማለት ነው። ቴሌግራም ላይ መግባት እችላለሁ፣ ኢንስታግራም ላይ፣ ፌስቡክ ላይ ዋቴቨር ያሉት የሶሻል ሚዲያ ፕላትፎርሞችን እያንዳንዱን መጠቀም እችላለሁ ማለት ነው። ቪዲዮ ከተመቻችሁ ላይክ አድርጉ፣ ቻናሉ ሰብስክራይብ በማድረግ ጆይን ቤተሰብ ይሁኑ። እናመሰግናለን።